1963 ዘመኑ በሙሉ እንደ ግሪጎሪያኑ አቆጣጠር ነው። በሦስተኛ ወሩ የአፍሪቃ አንድነት ድርጅት አዲስ አበባ ላይ ተመሰረተ። በዘመን ሂደት የሚዩኒክ የጸጥታ ጉባኤና የአፍሪቃ ህብረት የተባሉት ተቋማት አበይት ዓላማ የህዝብን ነፃነትና እድገት ማረጋገጥ፣ ጦርነትን መከላከል ወይም ጸጥታን ማስፈን ነው። ሁለቱም ተቋማት ባለፈው ሳምንት ማብቂያ ለ60ኛ ዓመት እንግዶቻቸውን አስተናገዱ። ዓለም ግን ከኮንጎ ዲሞክራቲክ ሪፐብሊክ እስከ ዩክሬን፣ ከመካከለኛው ምስራቅ እስከ ኮሪያ ልሳነ ምድር በጦርነት የመውደም አሊያም ላስከፊ ጦርነት የመዘጋጀቷ ሐቅ መፍጋቱ ነው መራሩ ህቅታም። ላፍታም አብረዋዳኛ አጋጣሚዎች ሚዩኒክ። እውቁ አሜሪካዊ የምርመራ ጋዜጠኛ ሴይሞር ሄርሽ ዘ ታይምስ በተባለው የብሪታንያ ጋዜጣ ላይ ከ3 ሳምንት በፊት ያሳተመው መጣጥፍ ለ59ኛው የሚዩኒክ የጸጥታ ጉባኤ ተሳታፊዎች እንደ ብዙ ጥያቄዎች ሁሉም የተዘጋ መዝገብ ነበረ። ሄርሽ እንደሚለው ለወራት ባደረገው ምርመራ ጀርመንና ሩሲያ ቢሊዮናት ዶላር የከሰከሱበትን የባህር ውስጥ ቧንቧ ያወደሙት የዩናይትድ ስቴትስ የስለላና የጦር ኃይል ባልደረቦች መሆናቸውን የሚጠቁም መረጃ አግኝቷል። እርግጥ ነው የዋሽንግተን ፖለቲከኞች ባለፈው መስከረም ሩሲያን እንዳወገዙ ሁሉ የሄርሽንም ዘገባ የሴራ ትወራ በማለት አጣጥለው ነቅፈውታል። ከሚዩኒኩ ምርጥ ሆቴል የታደሙት ጉባኤተኞች ዩክሬንን የሚረዱ፣ ሩሲያን የሚያሳጡ፣ የሚያበሻቅጡ፣ የሚቀጡበትን ተጨማሪ ቃላትና ስልቶች ሲቀምሩ ሆቴሉ አጠገብ የተሰለፉ ጥቂቶች ግን ይጠይቁ ያዙ። ሩሲያ የራሷን ቧንቧ እንዴት ራሷ ታፈነዳለች? አንዱ ጠየቁ። damaging or destroying this pipeline does not make any sense. ይህን ቧንቧ ሩሲያ አወደመችው ማለት ምንም ስሜት አይሰጥም። ምክንያቱም ቧንቧው የተዘረጋው ከሩሲያ ወደ አውሮፓ ጋዝ ለማመላለስ ነበር። ስለዚህ ፑቲን ለምን ያወድሙታል? And therefore why should Putin destroy it? የቀድሞ የጀርመን ምክር ቤት እንደራሴና የክርስቲያን ዲሞክራቲክ ህብረት ሴዴኦ በምህፃሩ አባል ዲተር ደሄም ደግሞ ዘገባው ከተረጋገጠ ተጓዳኝ አጋጣሚ የቀድሞዋ ምዕራባዊ ሳህራ የአሁኗ ሳህራዊ አረብ ሪፐብሊክን ከፊል ግዛት በኃይል የያዘችው ሞሮኮ ከአፍሪቃ አንድነት ድርጅት አባልነት በ1984 ከወጣች በኋላ ተመልሳ አባል የሆነችው በ2017 ነበረ። ራሷን ከአባልነት ያገለለችው ድርጅቱ ለምዕራባዊ ሳህራ ያዳላል በሚል ምክንያትም ነበረ። በዘንድሮ ጉባኤ ላይ ሞሮኮ የመግሪብ አካባቢ ሀገራትን ወክላ የመሪዎቹ ጉባኤ አስተናባሪ ቢሮ አባል ለመሆን አመለከተች። ሳህራዊ አረብ ሪፐብሊክም እንደማትመረጥ እያወቀች ለዚያው ቢሮ አባልነት አመለከተች። በአፍሪቃ ህብረት ህግ መሰረት ከአንድ ቀጠና ሁለት ሀገር ሊወከል አይችልም። እናም ሁለቱም ቀሩ። ድል ለትንሽቱ ሳህራዊ አረብ ሪፐብሊክ ሆነ። እንደገና አዲስ አበባ። እስራኤል በአፍሪቃ ህብረት ውስጥ የታዛቢነት መቀመጫ እንዲሰጣት አመልክታለች። እስያይቱ እስራኤል የአፍሪቃ ህብረት ታዛቢ አባል መሆን የፈለገችው ፍልስጤሞችና ሌሎች አረቦች በህብረቱ ላይ ያደርሱታል የምትለውን ተጽዕኖ ለመቋቋም ነው። የዘንድሮውን ጉባኤ ለመታዘብ የእስራኤል ውጭ ጉዳይ ሚኒስቴር የአፍሪቃ ጉዳይ ኃላፊ አምባሳደር ሻሮን ባር ሊ ረዳቶቻቸውን አስከትለው አዲስ አበባ ገቡ። ጉባኤው ላይ የመሳተፍ ፍቃድ ወይም ባጃቸውን አንጠልጥለው ከአዳራሹ ተደላድለው ተቀመጡ። ወዲያው ግን ጸጥታ አስከባሪዎች ዲፕሎማቷን ከአዳራሹ አስወጧቸው። የእስራኤል ውጭ ጉዳይ ሚኒስቴር እርምጃውን አወገዘ። እስራኤል እንደምትለው በህብረቱ የታዛቢነት መቀመጫ እንዲኖራት ያቀረበችው ማመልከቻ በ2021 ጸድቆላታል። የህብረቱ ኮሚሽን ፕሬዚደንት ሙሳ ፋኪ መሐመድ ግን ማነው ያጸደቀው ባይ ናቸው። ደግሞም የጋበዝነው እስራኤላዊ የለም። Et donc nous n'avons pas invité des officiels israéliens
በዚህ ጉባኤ ላይ እንዲገኝ ጋበዝነው አንድም እስራኤላዊ የለም። የሆነ ባጅ ያጠለቀ ሰው ወደ አዳራሹ መግባቱን አስተዋልን። አዳራሹን በአስቸኳይ ለቆ እንዲወጣ ጠየቅን። ኢትዮጵያ ውስጥ የሚኖር አይደለም። ግለሰቡ እንዴት ፈቃድ እንዳገኘ እያጣራን ነው። ስለዚህ ክቡራትና ክቡራን ጋዜጠኞች አንድም የእስራኤል ባለስልጣን አልጋበዝንም። ስህተቱ የቱ ጋር እንደተፈጠረ ለማወቅ የሚደረገው ምርመራ ሙሉ በሙሉ እንዲቀጥል ግፊት እያደረግን ነው። የእስራኤል ውጭ ጉዳይ ሚኒስቴር ቃል አቀባይ ሊዮር ሀያት እንደሚሉት ግን የሀገራቸውን ዲፕሎማት ከጉባኤው አዳራሽ ያስወጡት ኢራን የምትቆጣጠራቸው አልጄሪያና ደቡብ አፍሪቃ ናቸው። ይቺ ኢራን ስንቱን ትቆጣጠራለች? ደሞስ ስንቱ ጋር ነው ያለችው? እስራኤል በኃይል የያዘችና የምትቆጣጠረው የሶሪያን የጎላን ኮረብታ፣ የሊባኖስን ደቡባዊ ግዛት፣ የፍልስጤሞችን ሀገር ብቻ ነው። ኢራን ግን የሊባኖሱን ሂዝቡላህ፣ የፍልስጤሙን ሐማስ፣ የየመኑን ሁቲ፣ የሶሪያውን አልበሽር፣ አሁን ደግሞ የተከበሩ የእስራኤል ቃል አቀባይ እንዳሉት ከሰሜን አፍሪቃ አልጄሪያን፣ ከደቡባዊ አፍሪቃ ደቡብ አፍሪቃን መቆጣጠሯን ሰማን። ድንቅም አይደል? ግን ሌላም አለ። ኢራን የኒኩሌር ቦምብ ለማምረት ታሴራለች። አሜሪካኖች እንደሚሉት ለሩሲያም ጦር መሳሪያ ታስታጥቃለችም። ከቻይና ጋር ትወዳጃለች። የቀድሞው የዩናይትድ ስቴትስ ፕሬዚደንት ጆርጅ ደብሊው ቡሽ ኢራቅን ለመውረር በሚዘጋጁበት ዘመን የሰይጣን ዛቢያ ያሏቸው 3 ሀገራት ነበሩ። ኢራቅ፣ ኢራንና ሰሜን ኮሪያ። ኢራቅ አሁን ጠፍታለች። ዕድሜ ለቡሽና ብሌር። የዘንድሮው የሚዩኒክ ጉባኤ ኮከብ የነበሩት የአሜሪካዋ ምክትል ፕሬዚደንት ወይዘሮ ካሜላ ሃሪስ በዋናዋ ጠላታቸው ሩሲያ ላይ ለመጨመር ሁለቱን ከቡሽ ተበደሩ እና ቻይናን አከሉበት። እርግጥ ነው እንደ ሰሜን ኮሪያና ኢራን ያሉ መንግስታት የሩሲያን የጭካኔ ጦርነት በመደገፍ የጦር መሳሪያ ይልካሉ። ጦርነቱ ከተጀመረ በኋላ ቤጂንግ ከሩሲያ ጋር ያላት ግንኙነት ማጠናከሯ ያሳስበናል። ሃሪስ በዚሁ ንግግራቸው ሩሲያ ተዳክማለች፣ ምዕራባውያን ተጠናክረዋል ብለውም ነበረ። ዛሬ ከ1 ዓመት በኋላ ኪቭ አሁንም እንደቆመች ናት። ሩሲያ ተዳክማለች። የአትላንቲክ ማዶ ለማዶ ወዳጅነት ከመቼውም ጊዜ በላይ ተጠናክሯል። የ1 ዓመቱ ጦርነት ኪቭን ካልጎዳ፣ ምዕራባውያን ከተጠናከሩ፣ ዋና ጠላታቸው ሩሲያ ከተዳከመች የ80 ዓመቱን አዛውንት ፕሬዚደንት ጆ ባይደንን ባረጀ አቅማቸው ኪቭ ድረስ የሚያጉዝ ተጨማሪ ጦር መሳሪያ ወደ ዩክሬን የሚያስግዝ፣ ኢራን፣ ቻይና፣ ሰሜን ኮሪያን የሚያስወግዝ፣ ከሁሉም በላይ ዋሽንግተኖች በቤጂንግ ሞስኮዎች ወዳጅነት የሚበረግጉበት ምክንያት በርግጥ ምን ይሆን? አናውቅም። የምናውቀው የጉባኤው ዋና አስተናጋጅ የጀርመን መራሄ መንግስት ኦላፍ ሾልስ የዋሽንግተን፣ ለንደን፣ ኪቭ መሪዎችን ሃይታ ረገብ ለማድረግ መሞከራቸውን ነው። ምክንያቱም የምናወራው እዚህ በቅርባችን አውሮፓ ውስጥ ስለሚደረግ ጦርነት ነው። አደገኛ ጦርነት። እርምጃ እንድንወስድ ከሚደረገው ሁሉንም አይነት ግፊት ወሳኝ ጥያቄዎችም አሉ። በጥድፊያ ከመወሰን ይልቅ ጥንቃቄ፣ ከተናጠል እርምጃ ይልቅ አንድነት ቅድሚያ ሊሰጠው ይገባል። ሚዩኒክ ውስጥ ከመርሃ መንግስት ሾልስና ከሌሎች ምዕራባውያን ሀገራት መሪዎችና ባለስልጣናት ጋር የተነጋገሩት የቻይናው ከፍተኛ ዲፕሎማት ዋንግ ዬ ትናንት ወደ ሞስኮ በረዋል። ታዛቢዎች እንዳሉት የቻይናው ዲፕሎማት የሞስኮ ጉዞ በያዝነው ሳምንት ዓመት የሚደፍነው የዩክሬን ጦርነት በሰላም የሚያበቃበትን መላ ለማፈላለግ ነው። የአሜሪካው ፕሬዚደንት ዛሬም ኪቭና ዎርሶ ላይ ያደረጉና ያሉት ግን የሰላም ተስፋውን የሚያጠፋ የሾልስን የጥንቃቄ ምክር የሚያመነምን መስሏል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴረሽ ግን ከ850 በላይ ፖለቲከኛ፣ ዲፕሎማት፣ ጀነራል፣ ባለሀብት፣ ጋዜጠኛ ከሚርመሰመስበት ሚዩኒክ ይልቅ ራቅ፣ ቀለል፣ አየሩም ሞቅ
ያለበትን የአዲስ አበባን ጉባኤ ሳይመርጡ አልቀሩም ወይም ተገደዋል። ብቻ ለአፍሪቃ እርዳታ አወጁ። ዛሬ እዚህ አዲስ ውስጥ ከተባበሩት መንግስታት ድርጅት የአስቸኳይ እርዳታ ገንዘብ ውስጥ እጅግ ከፍተኛውን እርዳታ $250 ሚሊዮን ለአፍሪቃ እንዲሰጥ መወሰኑን በይፋ አስታውቃለሁ። እርዳታው በረሃብ ለተጎዱና አስቸኳይ ድጋፍ ለሚያስፈልጋቸው ይውላል። የቀድሞዋ ሶቪየት ህብረት የቀድሞ መሪ ጆሴፍ ስታሊን የአንድ ሀገር ውጭ ጉዳይ ሚኒስትር የሰላም ጉባኤ ካልተጠራ ሞቼ እገኛለሁ እያለ ከተከራከረ ብለው ነበር አሉ የሰሙ። የዚያች ሀገር መከላከያ ሚኒስትር ለውጊያ እየተዘጋጀ መሆኑን ጠርጥር። የእስራኤል ዲፕሎማቶች ስለ ሰላምና ጸጥታ የመከረውን የአፍሪቃ ህብረት ጉባኤን ካልታዘበን እያሉ ሲከራከሩ የእስራኤል ጦር የደማስቆ ሶሪያ ህንፃን በሚሳኤል ፈርክሶ ጣለው። በትንሽ ግምት 5 ሰው ገደለ። የዩናይትድ ስቴትስና የተከታዮቹ ሀገራት መሪዎች ሩሲያን በወራሪነት፣ ቻይናን በአባሪ ተባባሪነት ሲያወግዙ የአሜሪካ ጦር ከደቡብ ኮሪያ ብጤው ጋር ከፍተኛ የጦር ልምምድ ለማድረግ እየተዘጋጀ ነበረ። ሰሜን ኮሪያም የረጅም ርቀት ሚሳኤል የተኮሰችው የአሜሪካ ደቡብ ኮሪያ ወታደራዊ ልምምድን በመቃወም ነው። ጀርመናዊው ኮሎኔልና ኢትዮጵያዊው ንጉሠ ነገሥት የዛሬ 60 ዓመት ግድም የጀመሩት የጸጥታ ጉባኤ